ለአፍታ አይናችሁን ጨፍኑና አስቡት። በአንድ ክፍል ውስጥ በአንድ ሶፋ ላይ ለአንድ ወር ሳይሆን ለሁለት ወር ሳይሆን ለ12 ተከታታይ ዓመታት ተቀምጣችሁ ብትውሉ ምን ሊሰማችሁ ይችላል? ይህ የምርጫ ጉዳይ አልነበረም። የሌሲ ፍሌቸር ሕይወት ያበቃው በገዛ ወላጆቿ ፊት ማንም በማያውቀው ሁኔታ በዚያው በተቀመጠችበት ሶፋ ላይ ነበር። ፖሊሶች ቤቱን ሲፈትሹ ያገኙት ነገር ግን ከአእምሮ በላይ የሆነ ዘግናኝ እውነታ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ዛሬ በአዲስ ልሳን ዓለምን ያስቆጣውንና እጅግ ዘግናኝ የሆነውን የሌሲ ፍሌቸርን እውነተኛ ወንጀል ታሪክ ይዘንላችሁ ቀርበናል። ይህ ታሪክ የቸልተኝነት ወንጀል ምን ያህል የከፋ ደረጃ ላይ ሊደርስ እንደሚችል የሚያሳይ ነው። ቪዲዮውን እስከ መጨረሻው እንድትከታተሉን እየጋበዝን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሌሲ ፍሌቸር ትባላለች። ለ12 ተከታታይ ዓመታት ከአንዲት ጠባብ ሶፋ ላይ ሳትነሳ ኖራለች። ለዛውም በገዛ ወላጆቿ ፊት። እንደ አውሮፓውያን አቆጣጠር ጃንዋሪ 2022 በሉዊዚያና ግዛት ፖሊሶች ወደ አንድ ቤት ሰብሮ በገቡበት ወቅት ያዩት ትዕይንት ልምድ ያላቸውን መርማሪዎች እንኳን ለሕይወታቸው ሙሉ የሚከተላቸውን ጠባሳ ጥሎባቸዋል። ሌሲ በሞተችበት ወቅት ሰውነቷ ከቆሻሻና ከሽንት ጋር ተደባልቆ ሶፋ ውስጥ ሰጥማ ነበር የተገኘችው። የሚገርመው ደግሞ ወላጆቿ በከተማዋ የተከበሩና በቤተ ክርስቲያን ንቁ ተሳታፊ የነበሩ መሆናቸው ነው። ታዲያ እንዴት አንድ ወላጅ የገዛ ልጁን እንዲህ ላለ ስቃይ አሳልፎ ይሰጣል? ፖሊሶች በዚያ ቤት ውስጥ ያገኙት ሌላው ሚስጥር ምንድን ነው? ይህ መላውን ዓለም ያስቆጣውና በቤተሰብ ቸልተኝነት የተፈጸመው የሌሲ ፍሌቸር አሰቃቂ ታሪክን ለመስማት የልብ ጥንካሬን የሚጠይቅ አሰቃቂ የግድያ ታሪክ ነው። ሌሲ ፍሌቸር የተወለደችው እንደ አውሮፓውያን አቆጣጠር በ1985 ዓ.ም በሉዊዚያና ግዛት ውስጥ በሚገኝ ጸጥ ያለና ሰላማዊ በሆነ መንደር ውስጥ ነበር። በልጅነቷ ሌሲ ልክ እንደ ማንኛውም ሕፃን ደስተኛ፣ ተጫዋችና ብሩህ ተስፋ የነበራት ልጅ ነበረች። ወላጆቿ ሺላና ኬይል ፍሌቸር በከተማው ውስጥ ትልቅ ስም ያላቸውና የተከበሩ ነበሩ። ቤታቸው በፍቅር የተሞላ ይመስል ነበር። ሌሲ በትምህርቷ ጎበዝ ከመሆኗም በላይ በከተማው የቮሊቦል ቡድን ውስጥ ተጫዋችም ነበረች። ነገር ግን ይህ ደስታ ረጅም ጊዜ አልቆየም። ሌሲ ወደ 9ኛ ክፍል ስትገባ ባህሪዋ በድንገት መቀየር ጀመረ። ከጓደኞቿ መራቅ፣ በብቸኝነት መቆየት፣ ከፍተኛ ጭንቀት ይታይባት ጀመር። ወላጆቿ ወደ ሕክምና ቢወስዷትም የተገኘው ውጤት ግን እጅግ አስደንጋጭ ነበር። ሌሲ ሎክዲን ሲንድሮም የተባለ እጅግ ከባድ የነርቭ ችግርና ከባድ ኦቲዝም እንዳለባት ታወቀ። ይህ ህመም ሰውነቷን ቀስ በቀስ እንዲዝልና ከሰዎች ጋር የመግባባት አቅሟን እንድታጣ አደረገው። በዚህም ምክንያት ሌሲ ከቤት መውጣት አቆመች፣ ትምህርቷንም አቋረጠች። ያ ተጫዋችና ብሩህ ገጽታዋ በቤት ውስጥ እስራት ተተካ። እንደ አውሮፓውያን አቆጣጠር ከ2010 በኋላ ግን ሌሲ በአካል ያያት አንድም የከተማው ነዋሪ አልነበረም። ያቺ በቮሊቦል ሜዳ ላይ የምትታወቀው ደስተኛ ልጅ የት ገባች እያሉ ጎረቤቶች ሲጠይቁ ወላጆቹ የሚሰጡት መልስ ግን አንድ ነበር። ሌሲ ቤት ውስጥ ናት፣ ኦቲዝም ስለጸናባት ከሰው ጋር መገናኘት አትፈልግም ይሉ ነበር። ማንም ሰው በዚያ ዝግ በር በስተጀርባ የሚከናወነውን ዘግናኝ ድርጊት አልጠረጠረም። በከተማዋ የታወቁና ደግ የሚባሉት ወላጆቿ ልጃቸውን በሳሎን ውስጥ በሚገኝ አንድ ሶፋ ላይ ለብቻዋ ጥለዋት ነበር። ሌሲ ሎክዲን ሲንድሮም ስላለባት ሰውነቷን ማንቀሳቀስ አትችልም ነበር። ለ12 ዓመታት ያ ሶፋ የሌሲ አልጋዋ፣ መመገቢያዋ፣ ጠረጴዛና መጸዳጃዋ ነበር። ሌሲ ለዓመታት ካለመነሳቷ የተነሳ ሰውነቷ በሶፋ ውስጥ ያለውን እስቦኝ በስብሶ ጥልቅ ጉድጓድ እስኪሰራ ድረስ ተቀብራ ነበር። ፖሊሶች በኋላ ላይ ግን እንዳረጋገጡት የሌሲ ሰውነት ከሶፋው የቆዳ ክፍል ጋር ተጣብቆ ነበር። በጣም የሚገርመው ነገር ግን የወላጆቿ ሁኔታ ነው። አባቷ ኬይልና እናቷ ሺላ በከተማው ውስጥ ንቁ ተሳታፊ ነበሩ። በየቀኑ ጠዋት ተነስተው ስራ ይሄዳሉ፣ ከሰዎች ጋር ይገናኛሉ፣ በበጎ አድራጎት ስራዎች ላይ ይሳተፋሉ። ማታ ወደ ቤት ሲመለሱ ግን ልጃቸው በገዛ ቆሻሻዋ ውስጥ ተዘፍቃ እያዩ ምንም እንዳልተፈጠረ ቴሌቪዥን እያዩ ይዝናኑ ነበር። ቤት ውስጥ ሽታውን መቋቋም የማይቻል ቢሆንም ወላጆቿ ግን ሽታውን ለመሸፈን የተለያዩ ማሽተቻዎችን ወይም ኤር ፍሬሽነሮችን ይጠቀሙ እንደነበርም ተደርሶበታል። ይህ የሚያሳየው ድርጊቱ በአጋጣሚ ሳይሆን ታቅዶበት የተደረገ መሆኑን ነው። በምርመራ ወቅትም እንደታወቀው ሌሲ በሞተችበት ወቅት ክብደቷ 43 ኪሎ ግራም ብቻ ነበር። ሰውነቷ ላይ የተለያዩ ነፍሳትና ትሎች ይሄዱባት ነበር። ለዓመታት
ባለመታጠቧና ቁስሎቹ ባለመታከማቸው ሰውነቷ እየበሰበሰ ነበር። ሌሲ ለመናገር አትችልም ነበር፣ ነገር ግን አይኖቿ ሁሉንም ነገር ያዩ ነበር። ወላጆቿ እየበሉ እየጠጡና እየተሳሳቁ ሲያልፉ እሷ ግን በስቃይ ውስጥ ለ12 ዓመታት ቆየች። ጥር 3 ቀን 2022 ዓ.ም በሉዊዚያና ግዛት ለሚገኝ የ911 ጥሪ ተቀባይ አንድ ስልክ ተደወለ። ደዋዩዋ ሺላ ፍሌቸር ነበረች። ድምጿ ረጋ ያለ ቢሆንም መልእክቷ ግን እጅግ ዘግናኝ ነበር። ልጄ መተንፈስ አቁማለች በማለት እርዳታ እንደምትፈልግ ነገረቻቸው። ፖሊሶችና የድንገተኛ አደጋ ሰራተኞች ወደ ፍሌቸር መኖሪያ ቤት ሲያመሩ ያጋጥመናል ብሎ ካሰቡት በላይ የሆነ የሰው ልጅ ጭካኔ ጠበቃቸው። ፖሊሶች የቤቱን በር እንደከፈቱ መጀመሪያ የገጠማቸው መቋቋም የማይቻል የበሰበሰ ነገር ሽታ ነበር። ቤቱ ከውጭ ሲታይ ንጹህና የተስተካከለ ቢሆንም ወደ ሳሎን ሲዘልቁ ግን አይኖቻቸውን ማመን አልቻሉም። የ36 ዓመቷ ሌሲ ፍሌቸር በዚያ በለመደችው የቆዳ ሶፋ ላይ ተቀምጣ ህይወቷ አልፏል። ነገር ግን አሟሟቷ እንደ ማንኛውም ሰው አልነበረም። ሌሲ በቆሻሻ በትንኝና በነፍሳት ተከባ ነበር። የሕክምና ባለሙያዎች አስክሬኑን ለማንሳት ሲሞክሩ ያዩት ነገር እጅግ አሰቃቂ ነበር። ሌሲ ለዓመታት በዚያ ሶፋ ላይ ከመቀመጧ የተነሳ ሰውነቷ በሶፋ ውስጥ ያለውን ስፖንጅ በስብሶ ጥልቅ ጉድጓድ ሰርቶ ነበር። ሰውነቷ ከሶፋ የቆዳ ክፍል ጋር ተጣብቆ ስለነበር ፖሊሶች አስክሬኑን ለማንሳት ሶፋውን ቆርጠው አብሮ ለመውሰድ ተገደዋል። የሕክምና ምርመራው እንደሚያሳየው ሌሲ በሞተችበት ወቅት ክብደቷ 43 ኪሎ ግራም ብቻ ነበር። አጥንቶቿ በቆዳዋ ላይ ይታዩ ነበር። የአካባቢው የሕክምና መርማሪ የነበሩት ዶክተር ኢዌል ዲዊት በሙያ ዘመናቸው ብዙ አስክሬኖችን ቢያዩም የሌሲን ሁኔታ ሲያዩ ግን መቋቋም አቅቷቸው ነበር። ለሳምንታት እንቅልፍ አጥቻለሁ፣ መብላትም አልቻልኩም ነበር ብለዋል። ዶክተሩ እንደገለጹት ሌሲ በራብ ብቻ ሳይሆን የሞተችው ሰውነቷ ላይ በወጡ ቁስሎች ውስጥ በገቡ ትሎችና ከፍተኛ ኢንፌክሽን ነው። በገዛ ወላጆቿ ፊት በገዛ ቤቷ ውስጥ እየበሰበሰች እንድትሞት ተደርጋለች። የሌሲ ፍሌቸር አስክሬን ከተገኘ በኋላ መላው ዓለም በአንድ ጥያቄ ተናወጠ። እንዴት ወላጆቿ በገዛ ልጃቸው ላይ እንዲህ አይነት ጭካኔ ይፈጽማሉ የሚል ነበር። የሌሲ ወላጆች ሺላ እና ካይል ፍሌቸር ወዲያውኑ በቁጥጥር ስር ዋሉ። ነገር ግን የፍርድ ሂደቱ የ2 ዓመት ረጅም ጉዞ ነበር። በፍርድ ሂደቱ ወቅት ወላጆቿ ያቀረቡት መከላከያ ብዙዎችን ይበልጥ አስቆጥቷል። እኛ ልጃችንን እንወዳታለን፣ እሷ ናት ከሶፋ ላይ መነሳት የማትፈልገው፣ እሷ ናት እዚያው መመገብ የምትፈልገው የሚል ምክንያትን አቀረቡ። ነገር ግን አቃቢ ሕጉ የሌሲን የጤና ሁኔታ በማስረዳት ሌሲ በነበረባት ሎክዲን ሲንድረም ምክንያት የራሷን ውሳኔ የመወሰን ቀርቶ የመንቀሳቀስ አቅም እንኳን እንዳልነበራት በማስረጃ አረጋገጠ። ወላጆቿም እርዳታ ለማግኘት የሚያስችል በቂ ሀብትና እውቀት እያላቸው ሆን ብለው ልጃቸውን ለሞት እንደዳረጓትም ግልጽ ሆነ። እንደ አውሮፓውያን አቆጣጠር መጋቢት 2024 የሉዊዚያና ፍርድ ቤት የመጨረሻ ውሳኔውን ለማስተላለፍ ተሰየመ። ዳኛው ሂልዳ ኮለመን ውሳኔውን ከማንበባቸው በፊት እንዲህ አሉ። ብዙ ችሎቶች ውስጥ ለዓመታት ብዙ ነገሮችን አይቻለሁ፣ ነገር ግን ይህ ታሪክ ልዩ ነው። ይህ ታሪክ የሰው ልጅ ለሌላው ሰው ሊኖረው የሚገባ ርህራሄ ጠፋበት ነው በማለት ፍርድ ቤቱ በሺላና በካይል ፍሌቸር ላይ የሚከተለውን ውሳኔ አስተላለፈ። እያንዳንዳቸው በ40 ዓመት እስራት እንዲቀጡ ተፈረደባቸው። ምንም እንኳን ወላጆቿ ይቅርታ ቢጠይቁም ዳኛው ግን ያሳዩት ቸልተኝነት ይቅርታ የማይደረግለት ሁለተኛ ደረጃ ግድያ መሆኑን አረጋገጡ። ዛሬ ሌሲ ፍሌቸር የለችም፣ ነገር ግን የእሷ ታሪክ ለዓለም ትልቅ ደውል ሆኗል። በዝምታ በሮች በስተጀርባ የሚከናወኑ ግፎች እንዲጋለጡና ረዳት የሌላቸው ወገኖች ጥበቃ እንዲደረግላቸው ድምፅ ሆናለች። የሌሲ ወላጆች ቀሪ ሕይወታቸውን በወህኒ ቤት ያሳልፋሉ። የሌሲ ነፍስ ግን አሁን በሰላም የምታርፍ ይመስላል። ውድ ቤተሰቦቻችን እናንተስ በዚህ ውሳኔ ላይ ምን ትላላችሁ? 40 ዓመት እስራት ለፈጸሙት ወንጀል በቂ ነው ወይስ ፍርዱ አነስተኛ ነው? ሐሳባችሁን በኮሜንት ላይ አጋሩን። እኛ ለዛሬ ያዝንላችሁን በዚሁ አበቃን። በቀጣይ በሌሎች አዳዲስ እውነተኛ የወንጀል ታሪኮች ዳግም እስከምንገናኝ በያላችሁበት መልካም ቆይታ